ዛሬ ነሐሴ 8 ቀን 2018 ዓ.ም በመካከለኛው ምስራቅ አካባቢ የተሰሙት ዋና ዋና እና ትኩስ ዜናዎችን እንደሚከተለው እናቀርባለን። የዩናይትድ ስቴትስ እና የኢራን ውጥረት ነው። አንዱ የሆርሙዝ ወሽመጥ ፍጥጫ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ሙሉ በሙሉ ተቆጣጥረነዋል ማለታቸውን ተከትሎ የኢራን ወታደራዊ ባለስልጣናት ይህንን አስተያየት መሰረተ ቢስ ውሸት ሲሉ አስተባብለዋል። ያለ ኢራን ፍቃድ ምንም አይነት መርከብ ማለፍ እንደማይችል ኢራን አስታውቃለች። ሚድል ኢስት ሞኒተር ነው ይሄን የዘገበው። ሌላው የባህር ኃይል እገዳ ነው። የአሜሪካው መከላከያ ሚኒስትር ፒት ሄግሴት የአሜሪካ በኢራን ወደቦች ላይ የጣለችውን የባህር ኃይል እገዳ ለረጅም ጊዜ ወይም ላልተወሰነ ጊዜ መቀጠል እንደምትችልም ገልጸዋል። ሌላው የጦር መርከብ ቅያሪ ነው። አሜሪካ ከ250 ቀናት በላይ በባህር ላይ በመቆየቷ ምክንያት በውስጧ ባሉ ወታደሮች ላይ የስነ ልቦናና የቁሳቁስ ችግር እያጋጠማት ያለችውን ዩኤስኤስ አብርሃም ሊንከን የተባለችውን የጦር መርከብ ለመቀየር ዩኤስኤስ ጆርጅ ዋሽንግተንን ወደ መካከለኛው ምስራቅ እየላከች መሆኑ ተሰምቷል። ሌላው የመርከቦችን ጥቃት የሚመለከት ነው። የኤሚሬትስ ብሔራዊ የነዳጅ ኩባንያ ንብረት የሆኑ 2 ነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ ላይ ጥቃት እንደተሰነዘረባቸው የተባበሩት አረብ ኤሚሬትስ አስታውቃለች። የኤሚሬትስ ጥቃቱን ባህር ላይ ውንብድና ስትል የኮነነ ሲሆን ኢራንን ተጠያቂ አድርጋለች። አልጀዚራ ነው የዘገበው። እናመሰግናለን።